ሰላም ጤና ይስጥልን። ይህ የሰሞኑን ጥብስ ቱባ ወሬና ዜናዎችን ይኸው የምንልበት ይኸው ሚዲያችን ነው። መካከለኛው ምስራቅን ወደ የቁም ቅዠት ይቀይራል ተብሎ ሲጠበቅ የነበረው ሲፈራ ሲቸርለት የነበረው የሶስተኛ ዓለም ጦርነት መነሻ መንስኤ እንዳይሆን ሲፈራለት የነበረው የኢራንና የእስራኤል ጦርነት እነሆ ተጀምሯል። እንግዲህ በዛሬ ዕለት ሶስት ዋና ርዕሶችን ለማብራራትና ለመናገር ይዤ መጥቻለሁ። አብራችሁን ቆዩ። በቅድሚያም እንደ ኦቨርሄድ ወይም እንደ አርዕስተ ዜና ነገር እስራኤል ኢራንን አታክ አድርጋለች። የመጀመሪያ ዜና አርብ ቀን ነው ጁን 13 2025 ዓ.ም። ሁለተኛው ደግሞ ያው ኢራንም ዝም አላለችም፣ እስራኤል ላይ ያጸፋ ምላሽ መስጠትን በተመለከተ እንደዚሁ አጠር ያለ ማብራሪያና ዘገባ ለማየት እንሞክራለን። በሶስተኛ ደረጃ ደግሞ አወዛጋቢው የአሜሪካ ሁኔታ ነው። በሁለቱ መካከል ሆና ልታራምድ የፈለገችው ሙድ ምን እንደሆነ ማንም ያልተረዳት ምን እያደረገች እንደሆነ አለችበት ነው የለችበትም ነው የሚለው ነገር በጣም አወዛጋቢ ይሆናል። እንግዲህ ወደ ዝርዝር ዘገባው ስንገባ እስራኤል ኢራንን በጁን 13 ቀን 2025 ላይ እንግዲህ አርብ ቀን አታክ አድርጋለች። እስራኤል በእውነቱ በጣም ትልቅ ድፍረት ነው ያካሄደችው። ባላት የመሳሪያ አቅም ወር ደግሞ የጦር ብቃት ወር ደግሞ ባለችበት ሲቹዌሽን አንፃር ኢራን ላይ በዚህ ደረጃ ያክል ድፍረት ሰብስባ እንግዲህ እሷ ላይ ጥቃት ለማድረስ መሞከሯ በጣም አስገራሚ ሆኗል። እንግዲህ በመጀመሪያው ሰሞን አካባቢ ጥቃት ጀምሮ አሁን ወደ 10 ምናምን ቀናቶች እየሆነ ያለው ጦርነት ላይ ነው የሚገኙት። እንግዲህ በመጀመሪያው ሰሞን አካባቢ እስራኤሎች የኒውክሊየር ሳይቶቻቸውን የኢራን የኒውክሊየር ሳይቶቻቸውን መትቻለሁ ብላለች። ያው 100% እርግጠኛ አልነበረም። የሚሊተሪ ሳይቶቻቸውን እንደዚሁ መትቻለሁ ብላ ነበር። እንደዚሁም በተጨማሪ የሲቪሊያን ሳይቶች ተመቶባታል በኢራን በኩል ማለት ነው። ምላሽ እንደምትሰጥ እያወቀች ነው እስራኤል እንግዲህ እነዚህን ጥቃቶች ያደረገችው። ለዜጎቿም ይህንን ጥቃት ካደረገች በኋላ ኢራን ተመጣጣኝ ምላሽ መስጠቷ ስለማይቀር ጥንቃቄ እንድታደርጉ ስትል ለራሷ ዜጎች ማሳሰቢያ ሰጥታለች ማለት ነው። አሜሪካ እንግዲህ በመጀመሪያው አካባቢ በነበረው ሽኩቻ እኛ እጃችን የለንበትም የአሜሪካው ቃል አቀባይ የሆኑት ማርኮ ሩቢዮ እኛ በዚህ ጉዳይ እጃችን የለበትም አልገባንም ብሎ በሰፊው ማብራሪያና መግለጫ ይሰጡ ነበር። እንግዲህ በዚህ ቀላል በማይባል በጣም ኃይለኛ አስደንጋጭ በሆነው የእስራኤል ጥቃት የኢራን ኢታማጆር ሹም መሐመድ በቅሪ ተገለዋል። እንደዚሁም በጣም አሴታችን ነው ብሎ የሚያስቧቸውን በጣም ትልልቅ ተመራማሪዎቻቸው ከ6 በላይ የኒውክሌር ሳይንቲስት ከተመራማሪዎቻቸው ሞተውባቸዋል። ከዛም በተጨማሪ ለሁለተኛ ጊዜም ሹሞት የነበሩት በመሐመድ በቅሪ ቦታ ተተክቶ የነበረው ሐቢቡላህ ሰያሪ የሚባለው ኢታማጆር ሹም ሁለተኛው ኢታማጆር ሹም እሱ ተገሏል። እንግዲህ በጣም አጃኢበኛ የሆነ የኢንተለጀንሲ ብቃት ያላቸው የሞሳድ ሰላዮችና ኤጀንቶች በላይ በሰማይ በኩል ኢራን ላይ ጥቃት በሚያደርጉ ጊዜ ደግሞ በውስጥ በኩል ደግሞ ገብተው በሚሽን በመስራት እነዚህን ሰዎች እንግዲህ ዳይሬክትሊ ገብተው ሲገድሏቸውና በሚሳኤልም ሲገድሏቸው እንደነበር ነው በብዛት ሚዲያዎች ላይ ሲንሰራፋና ሲነገር የነበረው። እንግዲህ ሀያቱላህ በጣም ተናደዋል። አደገኛ የሆነ መግለጫ ነው የሰጡት። በመጀመሪያ አካባቢ ላይ እንግዲህ የእስራኤል ጥቃት ብቻ ነበር ሲወራና ሲናፈስ ሲዘገብ የነበረው። የኢራን ኤር ዲፌንስም ተመቷል ሲባል ነበረ። በጣም ብዙ ጉዳቶች ናቸው እንግዲህ የደረሱባቸው የነበሩት። እንግዲህ በቀጣይ ሰዓት ደግሞ ሁለተኛው ዙር ሲናገርና ሲወራ የነበረው ነገር ምንድነው? ኢራን በሀያቱላህ አማካኝነት ያው የአጸፋ ምላሽ ቻሌንጁ መጀመሩን በሀያቱላህ አማካኝነት በሀያቱላህ ኮሚኒ አማካኝነት አብስረውታል።
የእስራኤል መከላከያ ዲፌንስ ወይም የመከላከያ ሚኒስትራቸው ተመቷል ገና በመጀመሪያው ጥቃት ማለት ነው። በመጀመሪያው ባጠቁት ጥቃት እስራኤል የዲፌንስ ሚኒስትሪው ወይም ደግሞ እዛ አካባቢ ያሉ በከፍተኛ ሁኔታ መጠቃት ነው የተሰማው። በእስራኤል ሰማይ ላይ ሰርከስ የሚመስል ፋየርወርክ የሮኬት ዝናብ የሚመስል አይነት በአንድ ጊዜ እስከ 200 ባሊስቲክ ሚሳኤሎች ተደርገው ሲተኮሱና እንደ ሰማይ ዝናብ ሮኬቶች የእስራኤል ምድር ላይ ሲዘንቡበት የነበሩ መከላከያዎቻቸው እንኳን የቻሉትን እያከሸፉ የቀሩት ደግሞ እየገቡ ከተማውን በከፍተኛ ሁኔታ ሲያፈነዳዱት እንደነበርና እስራኤል በአይኗ አይተው ማታውቀው አይነት የቁም ጀሃነም የመሰለ ጥቃቶች ሲደርስባት እንደነበረ እየተዘገበ ነበር ማለት ነው። በቀጣይ ደግሞ አርት ነው የሚመስለው ላይክ በሰማይ ላይ የነበረው ሰርከስ ነበር የሚመስለው። የሊባኖሶቹ አስቂኝ ሁኔታም ነበር እንግዲህ የነበረው በዛው በመጀመሪያ ቀን የኢራን ቅጣት ቀን ሊባኖሶች እንደሚታወቀው ባህሬን አካባቢ መሃል ላይ ነው የሚገኙት። ሚሳኤሎቹ ተነስተው ወደ እስራኤል በሚሄዱበት ጊዜ የነሱን ድንበሮች አቋርጠው በሰማይ በኩል ነበር የሚሄዱትና በከፍተኛ ሴሌብሬሽን ሳክስፎን አዘጋጅተው ፓርቲ በሚመስል መልኩ አይነት በጣም ኢንጆይ እያደረጉ እየዘፈኑና እየተዝናኑ ነበር። እንግዲህ ይህንን ትዕይንት የሊባኖሶች ሲያፈነዳደው ከተማውን ወደ ፋንዲሻ የፈነዳዳ ፋንዲሻ በሚመስል መልኩ በሚያጋየው ሰዓት በጣም በከፍተኛ ሁኔታ ኢንጆይ ሲያደርጉት ነበረ ማለት ነው። የቁም ቅዠት የሆነ የጀሃነም በር የተከፈተባቸው ያህል ከማታ እስከ ጧት ድረስ የቶክስ ዝናብ ሲያጎርፉባቸው አድረዋል ማለት ነው። ኤር ዲፌንሶቻቸውን ካስተካከሉም በኋላ የእስራኤልን ኤፍ-15 የጦር ጀቶች ሁለት አካባቢ የሚገመቱ ሁለት ኤፍ-15 የጦር ጀቶችን መተው ጥለዋል ማለት ነው ኢራኖች። በጣም በሚገርም ሁኔታ ከሀገራቸው ከሚሳኤል ሴንተሮች ላይ ከሚተኩሷቸው ሚሳኤሎች በተጨማሪ ኤር ዲፌንሶቻቸው የእስራኤል ጀቶች ሲመቱ ነበር። ኤፍ-35 ጀት፣ ኤፍ-15 ጀት ሲመቱ እንደነበር ነው እንግዲህ ሚዲያዎች ላይ ሲናፈስና ሲወራ የነበረው። ከዛም በተጨማሪ እንግዲህ በጦርነት ታሪክ ይሄ መሳሪያ ይተኮስ አይተኮስ ሰምቼ አላውቅም በእውነቱ። ሰብመሪን ወይም ደግሞ ሰርጓጅ መርከብ ላይ ያሉ ቶርፒዶ የሚባሉ በጣም ገራሚ ሚሳኤሎች ናቸው። በውሃ ውስጥም በሰማይ ላይ የሚጓዙ እነዚህ ቶርፒዶችም ተተኩሰው እንግዲህ በጣም ገራሚ ውጤታማ የሆኑ ጥቃቶችን ሲያደርሱ እንደነበር ነው ሲሰማ የነበረው። እንግዲህ ባላስቲክ ሃይፐርሶኒክ ሚሳኤሎችን ተጠቅመው ከፍተኛ የሆኑ ጉዳቶች በሃይፋ ከተማ ላይ፣ በቴል አቪቭ እንዲሁም በተለያዩ የእስራኤል ከተሞች ላይ በጣም ይሄ እዚህ ግባ ማይባል ትልልቅ ጥቃቶችን ሲያደርሱ ነበር። ከዛ በተጨማሪ እስራኤል በዓለም ላይ እንግዲህ ዲስከቨር እስከሆነ ያልተደረጉ ታይተው የማይታወቁ በጣም በቴክኖሎጂ የበለጸጉ ሞደርን ዋርፌርን የተላበሱ ዘመናዊ ጦረኝነትን ማሳያ የሆኑ እንደነ ፋታህ 01 የተባሉ አይረን ዱሞችን አልፈው የሚመቱ ሽል እያሉ የሚያከሽፏቸው መሳሪያዎች አምልጠው እየሄዱ ታርጌቶቻቸውን የሚመቱ ከፍተኛ የሆነ የአይ ቴክኖሎጂ የተገጠመባቸው እነዚህ መሳሪያዎች በዚህ አጋጣሚ ማየት ይችላል ማለት ነው። ኦልሞስት ሶስተኛ ዓለም ጦርነት እየተካሄደ ነው ብዬ ነው ማስበው። እንግዲህ ሌላ አራተኛ ዓለም ጦርነት ነው የምጠብቀው ማለት ነው። በጣም በሚገርም ሁኔታ ያው በዚህ በጦርነቱ ከተጀመረ በነበሩት የአራት ቀን ቆይታዎች ውስጥ እስራኤል የኢራንን የነዳጅ ዴፖች ከፍተኛ የሆኑ የኃይል ማመንጫ ቦታዎችን ስትመታ ነበረ ኢነርጂ ሶርስ ለማሳጣት። በተመሳሳይ መልኩ እንግዲህ ኢራኖችም ተመልሰው የእስራኤልን እነዚሁ የነዳጅ ዴፖቻቸውንና ከፍተኛ የሆኑ የኃይል ማመንጮቻቸውን ሲመቱባቸው ነበር። እንግዲህ በጣም በሚያሳዝን ሁኔታ ቴል አቪቭ በህይወቷ አይታ በማታውቀው አይነት መንገድ በእሳት ስትቀጣጠል
በኢቲያም የምትባለው ከተማ እንደዚሁ እንዲሁም የሃይፋ ወደቦች እንዲሁም ሃይፋ ራሱ የሃይፋ ወደብ አካባቢ የምትገኝ ሀገር እንደመሆኗ በጣም ከፍተኛ የሆነ ጉዳቶች ናቸው በዚህ በሃይፐርሶኒክ ባላስቲክ ሚሳኤል ጥቃቶች የደረሱባቸው ማለት ነው። ከዛም እንግዲህ አስገራሚ የሆኑ ነገሮች ትዕይንቶችን በዚህ አጋጣሚ ሲታይ ነበር። ለምሳሌ የመን አካባቢ ሁቲዎች ስቴዲየም ሞልተው በትልልቅ ስክሪኖች ይሄንን የኢራን እስራኤልን ስትደበድብ የሚያሳይ ቪዲዮዎችን ከዜና ላይና ከተለያየ ሁኔታዎች ከተለያዩ ሚዲያዎች ላይ እየሰበሰቡ እንደ ኳስ መልክ አድርጓቸው እንግዲህ 1-0 የተባለ የተጫወ 2-0 የተባለ የተጫወ በጣም በሚገርም ፈንና ኢንተረስቲንግ በሆነ መንገድ ኢንጆይ ያደረጉ ሲመለከቱ ታይተዋል። እንግዲህ በእስራኤል አካባቢ የሳይረን ድምጽ ጩኸት መቆም አልቻለም። 24 ሰዓት ሳይረን ጩኸት ነው እየጮኸ ያለው። ህዝቦቹ ውጪ ላይ የተወሰኑ ደቂቃዎች በላይ መቆየት አልቻሉም። በእነዚህ ሳይረን ጩኸቶች አማካኝነት በአስቸኳይ ፍጥነት ወደ ተነውሎቻቸው ስር አይረንዱሞቻቸው ወይም የቦምብ መከላከያዎቻቸው ስር የጥቃት መከላከያ ሚሳኤል መከላከያዎቻቸው ስር እየገቡ እዛ ስር ነው እያሳለፉ ያሉት። በተቃራኒው እንግዲህ ኢራን ጥቃት ማድረስ በጀመረችበት በሁለተኛው ቀን አካባቢ አንድ ወጣት ሰርጉን ድል ባለ ሁኔታ ደግሷል ማለት ነው። ከተማው ተዝናኑት ላይ እንዳሉና ያን ያህል በእስራኤል ደረጃ ጭንቀት ላይ ያለመሆናቸውን እና የህዝቡን የጦርነቱን በተመለከተ ያለው ደስታና ፊሽታን የሚያሳይ ሁኔታ ፈገግ አስደርጎ አልፏል ማለት ነው ሚዲያውን። በስተመጨረሻም እንግዲህ ላነሳው የፈለኩት የአሜሪካ ሰጣ ገባ ሁኔታ ነው። አሜሪካ ከመጀመሪያ ጀምሮ አልገባም እጄ የለበትም በኋላ ደግሞ ከአሜሪካ ጋር ተዋይተን ነው የመጀመሪያውን ጥቃት ያደረስነው ይላሉ እስራኤሎች። በጣም ይሄ ግባ ማይባል እዚህ ግባ ማይባል አስቸጋሪ የሆነ ውዝግቦች ነው እየታዩ የነበሩት። ምክንያቱም ከተወሰኑ ቀናቶች በፊት ቢ2 የተባለው የአሜሪካ ቦምበር ጀት ከአሜሪካ ቀጥታ በመነሳት ወደ 34 ሰዓት ነው ወደ 37 ሰዓት አካባቢ በመብረር እነዚህ የኢራን የኒኩለር ማቢያዎች ኒኩለር የተብላላባቸው ናቸው ተብሎ የታሰቡ 3 ቦታዎች አካባቢ ላይ በጣም በትልልቅ ቦምቦች ሁለት ቦምቦች በመጣል ጥቃት አድርሷል። እነዚህ ቦምቦች እስከ 180 ፊት ድረስ ወደ ታች ሰርስረው በመግባት ከዛ በኋላ በመፈንዳት ከፍተኛ ጉዳት የሚያደርሱ የቦምብ ታይፖች ናቸው። እንግዲህ ይሄንን ካደረሱ በኋላ አጸፋ በመጠበቅ ላይ ይገኙ ነበር። ያው በትራምፕ ትዕዛዝ አማካኝነት ነበር ይሄ ጥቃት የተፈጸመው። ከዛ በመቀጠል ደግሞ የተፈጠረው ነገር ምንድነው? ኢራን በኳታር አካባቢ ኤርቤዞች የአሜሪካ በኳታር አካባቢ የሚገኙ የአሜሪካ ኤርቤዞች ላይ 6 ሚሳኤሎችን በመተኮስ ጥቃት አድርሳ ነበር። እንግዲህ ግን ኳታር በራሷ የአየር ጥቃት መከላከያ አማካኝነት እነዚህን ሚሳኤሎች አክሽፋለች። በእርግጥ ከኳታር ውጪ በተጨማሪም ኢራቅ አካባቢ ላይ የሚገኙ የአሜሪካን ቤዞች ላይ እንደዚሁ ሚሳኤል ተኩሳ ነበር። እነዛም የተወሰኑ ሰክሴስ አድርገው መጥቷል የሚሉ ዜናዎች ሚዲያ ላይ ተናፍሰዋል ማለት ነው። እንግዲህ ከዚህ ጥቃት በኋላ በጣም አንድ አወዛጋቢ ነገር ተፈጥሮ የነበረው ምንድነው? ትራምፕ ኢራንና ራሻ ኢራንና እስራኤል ከዚህ በኋላ ምንም አይነት ውጊያ አይኖርም፣ የተኩስ አቁም ስምምነት አድርጓል። ከዚህ በኋላ ምንም አይነት ውጊያ አይኖርም፣ ተኩስ አቁም ስምምነት ተደርጓል፣ ዓለም ሰላም ይሆናል ብለው እየተናገሩ ነበር። በእርግጥ እሳቸው በዚህ አመት ለኦስካር ኦስካር ሳይሆን ለኖቤል ሽልማት ታጭተዋል። ለተለያዩ ሰላሞች ሰርተዋል በሚል በግብጽና በኢትዮጵያን ጉዳይ ጨምሮ እንደዚሁም በእስራኤልና በኢራን ጉዳይ መካከል ባለው ጉዳይ ጨምሮ የተለያዩ ነገሮችን ሰርተዋል ተብሎ ለኖቤል ኦስካር ታጭተዋል ማለት ነው። እንግዲህ ለሱ ኦስካር ብለው ይሆን እነዚህን ውዝግቦች እየፈጠሩ ያሉት ምን ይሆን አይታወቅም። አስታርቀናል ብለው ከዚህ በኋላ ጦርነት አይፈጠርም ብለው ካወሩ በኋላ ደግሞ እንግዲህ እስራኤል የአሜሪካ የጦር ቤዞችን መመታቶች ተከትሎ ሌላ አንድ አዲስ ከፍተኛ የሆነ እስራኤል ላይ ኢራን ላይ ጥቃት አድርሳ ነበር። እስራኤል ማለት ነው።
እንግዲህ ከዚህ ጥቃት በኋላ ደግሞ ዶናልድ ትራምፕ ኤፍ ወርድ ተጠቀሙበት የተባለበት ሁላ አወዛጋቢ ንግግር ተናግሯል። እያደረገች ያለችውን ነገር እያወቀች አትመስለኝም። እስራኤል ምን ሆናለች? I don't know what the fuck are they doing በሚመስል አይነት እንደዚህ አይነት እርግጠኛ አይደለሁም ምን አይነት ነገር እየተካሄደ ነው ያለው በሚል በጣም አወዛጋቢ በመሆን አያገባኝም እኔ ከዚህ በኋላ ለምትገባበት ነገር እስራኤል በሚል አይነት አወዛጋቢ ነገሮች ታይቷል። እንግዲህ ሳምንታዊ ጥብስ ቱባ ወሬና ዜናዎቻችን ይሄው የምንልበት ይሄው ሚዲያ ነው እያደመጣችሁ የምትገኙት። እንግዲህ ከዚህ ቀጥሎ ደግሞ የሚከተሉትን ምን ተከሰቱ የሚሉትን ነገሮች እንደዚሁ አንድ ላይ የ3 4 5 ቀኖችን ዜናዎችና ወሬዎች ሰብሰብ አድርጌላችሁ የማቀርብላችሁ ይሆናል ማለት ነው። አብሬያችሁ የቆየሁት እኔ ዘማሚላ ነኝ። መልካም ጊዜ። አመሰግናለሁ። ይሄው ሚዲያ ነው።